ይስጥልን ተመልካቾቻችን፣ በዛሬው ዕለት አቶ ማተቤ መለሰ በዲሞክራቲክ ለውጥ በኢትዮጵያ ድጋፍ ድርጅት በኖርዌይ ምክትል ሊቀመንበር የነበሩ ጋር ቃለ ምልልስ እናደርጋለን። አቶ ማተቤ እንኳን ደህና መጡ። እንኳን ደህና ቆያችሁን። የዲሞክራቲክ ለውጥ በኢትዮጵያ ድጋፍ ድርጅት በኖርዌይ ምክትል ሊቀመንበር ነበሩ ላለፉት 2 ዓመታት። ዲሞክራቲክ ለውጥ ድጋፍ ድርጅት መቼ ተቋቋመ? ምን ስራዎችን ሰራ? ድርጅቱ እንግዲህ መቼ ተቋቋመ የሚለውን ወደ ኋላ ሄዶ ታሪኩን ለመናገር ትንሽ ይከብደኛል። እኔ ከመጣሁ በኋላ ያለውን ነገር ብናገር ይሻላል። እኔ ከመምጣቴ በፊት ነው ድርጅት የነበረ እና ዲሞክራሲያዊ ለውጥ ይሄን ስም የያዘው በቅርብ ነው። ቢያንስ 1-4 ዓመት ይሆነዋል። ይህን ስም እንዲህ የተገደደበትን ምክንያት ቀደም ሲል የቅንጅት ድጋፍ ሰጪ ድርጅት ነበር የሚባለው። ቅንጅት በአለው መንግስት አፈና ሲበታተን ወይንም ያለው መንግስት በወሰደው ከህግ ያለፈ እርምጃ ቅንጅት ሲፈርስና ስሙም ለአየለ ጫሚሶ ሲሰጥ ማለትም ለወያኔ ላደረሰው ሲሰጥ እኛ ይህን ድርጅት የቅንጅት ብሎ መቀጠሉ ትንሽ ችግር ስለሆነ ጠቅላላ ጉባኤው ረጅም ሰዓታት የፈጁ ተደጋጋሚ ውይይቶችን በማድረግ ምን መባል አለበት የሚል ውይይት ካደረገ በኋላ ስሙን ከመሰየሙ በፊት ምን መስራት አለበት፣ ከዚህ በኋላ ምንድነው መስራት ያለብን የሚል አጀንዳ ነው የተነሳው። በዚህ ላይ መስራት ያለብን ኢትዮጵያ ውስጥ ለውጥ ለማምጣት የሚሰሩ ድርጅቶችን መደገፍ ነው። የአንድ ፓርቲ ወይንም የአንድ ድርጅት ተቀጥላ ሳንሆን እየገመገምን በየ6 ወሩ የተሻለ ውጤት ያመጡትን እያየን እነዛን መደገፍ ነው ያለብን የሚል አቋም ነው የወሰደው። ከዛ በኋላ ነው እንግዲህ ከዚህ ጋር የሚስማማ ምንድን ነው ምን ይምጣ ተባለ። ብዙ ስሞች ቀርበዋል። በወራቶች የሚቆጠሩ እያንዳንዱ በግሉ አይቶታል። ከዛ በኋላ ይህን ስም መሰጠት አለበት የሚል ውሳኔ ላይ ደረስን። ማለትም ዲሞክራሲያዊ ለውጥ በኢትዮጵያ ድጋፍ ድርጅት በኢትዮጵያ ዲሞክራሲን ለማምጣት ለኢትዮጵያ ሕዝብ ሰብአዊ መብት መከበር፣ ለኢትዮጵያ ሕዝብ ዲሞክራሲያዊ መብት መከበር ጥረት የሚያደርጉ ወይንም የሚንቀሳቀሱ ድርጅቶችን በየ6 ወሩ እየገመገምን መደገፍ አለብን ስንል ስሙም ከዚያ ጋር የሚሄድ መሆን አለበት በሚል ያናደረግ ነው እና ስሙም የተሰየመው በዚህ ምክንያት ነው። አንድ ጥያቄ እጠይቅና ከዛ በኋላ ገነት ትጠይቃለች። ዲሞክራሲያዊ ለውጥ በኢትዮጵያ ድጋፍ ድርጅት ዓለም አቀፋዊ መዋቅር ነው ወይስ በኖርዌይ ብቻ ያለ ነው ወይስ ኢትዮጵያ ቅርንጫፍ አለው? እንዴት ነው አወቃቀሩ? ኖርዌይ ብቻ ነው፣ እንደ ስሙ ኖርዌይ ብቻ ነው የሚለውም ያንን ነው። ዲሞክራሲያዊ ለውጥ በኢትዮጵያ ድጋፍ ድርጅት በኖርዌይ ነው። ስለዚህ ኖርዌይ ብቻ ነው ያለው። ቅድም እንዳልኩት በምንደግፋቸው ድርጅቶች ግን የትም ቦታ ሆነው ለኢትዮጵያ ጥሩ ነገር ያመጣሉ የምንላቸውን ብቻ ነው የምንመርጠው። ማን ነው? ለጊዜው አንድነትን እና ግንቦት ሰባትን፣ አሁን በቅርብ ደግሞ አሁን እኔ ስልጣንኛ ስንለቅና አዲስ ኮሚቴ ሲመረጥ ሰማያዊ ፓርቲን ጨምረናል። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ አቶ ማተቤ። አሁን ከመዋቅር አንጻር ቅንጅትና አሁን ደግሞ ያለው ደሴ ሲሆን ልዩነታቸው እንዴት ነው? በፊት ቅንጅት ምን ስለሚሰራ ነበረ ያ ሁሉ ችግር የደረሰበት? እሱን ታሪኩን እንደው የአሰራሩ ዘዴ ምን ነበረ የቅንጅት? እሱን እንደው ብናውቅ በጣም ጥሩ ነበር። ረጅም ታሪክ ነው ያለው። ያንን በዚህ ጊዜ መግለጽ አይቻልም። ቅንጅት
በመጀመሪያ በኢትዮጵያ የመጀመሪያውና ለውጥ ለማምጣት በጋራ የተለያየ አቋም፣ የተለያየ መተዳደሪያ ደንብ፣ የተለያየ ዓላማ ያላቸው 4 ድርጅቶች ተቀናጅተው የፈጠሩት ድርጅት ነው። በዛ በአንድነትም ማሸነፍን ያሳዩበት ነው። የወያኔን መንግስት በዝራራ ነበር ያሸነፉት። ያው በያዘው መሳሪያ እንደገና ቀልብሶ ነው ስልጣን ላይ ያለው ወያኔ። በእኔ እምነት አሁን ያለው መንግስት ህጋዊ መንግስት አይደለም፣ በመፈንቅለ መንግስት ስልጣን ላይ ያለ ነው። የሚሰራው ሁሉ ስራ ህጋዊም አይደለም። ነገ በሚለቅበት ጊዜም ከተለያዩ ዓለም አገራት ጋር የሚፈጽመው ውል በእኔ እምነት ህጋዊ አይደለም። ምክንያቱም ውንብድና ነው የተሰራው እና ቅንጅት የ4 ድርጅቶች ውህደት ነበር። በአጭር ጊዜ 6 ወር ባልሞላ ጊዜ ውስጥ ነው ያንን ታምር የሰራው። ያን ካልኩ እዚህ አካባቢ በመጀመሪያ የቅንጅት ድጋፍ ሰጪ ድርጅት ነበር እዚህ የነበረው። ቅድም እንዳልኩት ቅንጅት ሲፈርስ እና ስሙ ለሌላ ሲሰጥ ዲሞክራሲያዊ ቼንጅ የሚል ስም ተሰጠው እና ይሄ ነው እንግዲህ መልሼው ከሆነ ይዘሩ። አዎ በጣም ጥሩ አድርገው ነው የመለሱት። ግን አንድ ትንሽ ዲቴይል መጠየቅ የፈለኩት ስሙ ለማን ነው የተሰጠው? ያ ታሪክስ ምንድን ነው እና አሁን እንዴት ነው ያለው የቅንጅት ነገር? ኢትዮጵያ ውስጥ ሌላው ካለው መንግስት ጋር አብሮ የሚሰራ የውሸት ቅንጅት አለ ማለት ነው? እንዴት ነው ይሄ ነገር? ትክክል። በዚያን ጊዜ ከቅንጅት ከ4ቱ ድርጅቶች በአንዱ ታድሞ የገባ አየለ ጫሚሶ የሚባል ሰው ነበር እና ቅንጅት አሸንፍ ያለሁና አመራሩን የመያዝ አለብኝ ሲል ወያኔ በጉልበት ወሰደ፣ ኮረጆ ገለበጠ እና 209 ብቻ ወንበር ለቅንጅት ሰጠ። በዚህ ጊዜ ቅንጅት ለህዝብ ነው ያቀረበው። እንግባ፣ የተሰጠንን ወንበር ብንጭበረበርም ድምፃችንን ብንዘረፍም ገብተን እንነጋገር ወይስ እንቅር የሚል ነው ለህዝብ ያቀረበው ቅንጅት። በዚህ ጊዜ ምንድን ነው የሆነው? ህዝቡ እንጨት እስካላለቀ ጊዜ ድረስ እሳት አይጠፋም እና እኛ እስካለን ድረስ እናንተ አጥፉምና ታገሉ እንጂ አትግቡ ነው ያለው። በዚህ ጊዜ ቅንጅት አንገባም ብሎ ወደኋላ ሲቀር ሌሎች ገቡ። ከገቡት አንዱ ነበር የቅንጅት ውስጥ ይሰራ የነበረ አየለ ጫሚሶ የሚባል ገብቶ ቅንጅትን እኔ ነኝ የምመራው ብሎ ቅንጅት ብሎ ጀመረ። አየለ ጫሚሶ ከወያኔ ጋር እየሰራ ነበረ። ስለዚህ ያ ስም ደግሞ ለአንተ አይገባም የሚል ሌሎች ክርክር ያቀረቡ አንድነትን የመሰረቱ ሰዎች በዚህ ላይ እያለ የኢትዮጵያ ምርጫ ቦርድ ለአየለ ጫሚሶ ወሰነለት። አየለ ጫሚሶ ማለት እዛ ምክር ቤት ውስጥ ማለት የሀገሪቷ ምክር ቤት ውስጥ ገብቶ ፓርላማ ውስጥ ገብቶ ለወያኔ እየሰራ ነበር። ያ በመሆኑ የሰውዬ ብቸኛ ነው። የኢትዮጵያ ሕዝብ ያውቃል ምን እንደሆነ። በዚህ ምክንያት ነው እንግዲህ ቅንጅት ስሙ እንዲከስም የተደረገ በውጭ ባለው የሚታገል ኃይል። ወደ ኖርዌይ እንምጣና ምክትል ሊቀመንበር በነበሩበት ወቅት ዲሞክራቲክ ለውጥ በኢትዮጵያ ድጋፍ ድርጅት በኖርዌይ ከሰሯቸው ዋና ዋና ስራዎች ቢጠቅሱልን። እንግዲህ ስልጣን ከለቀቁ 1 ወር አልፎኛል እና በዚህ 1 ወር ጊዜ ውስጥ ዞር ብዬ ሳየው ብዙ የሚያኮራ የሚያስመካ ባይሆንም ትንሽ ስራ ተሰርቷል ብዬ አስባለሁ። ከነዛ መካከልም እንደው ጎላ ያሉትን ለመጥቀስ አንደኛ በስደተኛው ዙሪያ የተሰራው ስራ ቀላል አይደለም። ሁላችሁም እንደምታውቁት የኢትዮጵያ መንግስትና የኖርዌይ መንግስት ተስማምቶ ኖርዌይ ውስጥ የሚኖሩ ኢትዮጵያውያንን ከሀገር ለማስወጣት ከፍተኛ እንቅስቃሴ ያደርግ ነበር። በዚያ ወቅት የኛ ድርጅት ትልቅ እንቅስቃሴ ነበር ያደረገው። ትልልቅ የፖለቲካ ሰዎችን ከተለያዩ ሀገራት በማስመጣት ኢትዮጵያ ገብተው እንዲያነጋግሩ በማድረግ ለአባላቶቻችን ደግሞ በጣም ስትሮንግ የሆነ ደብዳቤ በመጻፍ
ትልቅ አስተዋጽኦ ነው ያደረገው። ጊዜውንም ጉልበቱንም የጨረሰበት አጋጣሚ ነበር። ያም ደግሞ ሳክሴድ ሆኗናል። እውነት ለመናገር እኛ 8 ነው ስራ አስፈጻሚ። ከ8ቱ ስራ አስፈጻሚ የመኖሪያ ፈቃድ የነበረን ሶስታችን ብቻ ነበር። 5ቱ አልነበራቸው። 5ቱም ወዲያው ነው ያገኙት። በጣም የሚያኮራው ደግሞ በአሁኑ ጊዜ 70% የዲሞክራሲያዊ ለውጥ በኢትዮጵያ ድጋፍ ድርጅት አባላት ሆኑ ንቁ ተሳትፎ የሚያደርጉ አባላቶቻችን መልስ አግኝተዋል። በዚያ ረካለሁ አንዱ የሚያስደስት ነገር ነው። ሌላው ግንቦት 7 ነው እንግዲህ ከምንደግፋቸው ድርጅቶች አንዱ ግንቦት 7 ነው። የግንቦት 7ና የኦነግ ጉባኤ እዚህ ተካሂዷል። ግንቦት 7 ጥምረት የሚባል ነገር አለው እና ጥምረትና ኦነግ ነው እና ያ በደመቀ ሁኔታ እንዲካሄድ አድርገናል። ሌላው እና ሶስተኛው ደግሞ ኖርዌይ አድርጎ በዓለም ደረጃ በገቢም በእንቅስቃሴም ያስጠራው የኢሳትን የገቢ ማሰባሰቢያ ዝግጅት አድርገናል። አሁን በቅርቡ ደግሞ የህዝባዊ ኃይሉን እርዳታ ወይም በዓለም ለማስተዋወቅ የተደረገ እንቅስቃሴ፣ እነዚህ ጎልተው የሚታዩ ኖርዌይን እንደ እንደ ምሳሌ እንዲጠቀስ ካደረጉ ስራዎች በጣም ትላልቅ ናቸው ብዬ የማስባቸውን እነዚህን ነው ግን መጥቀስ እችላለሁ። ሌሎች አሉ። ሌሎች በጣም ብዙ ስራዎች ተሰርተዋል። ውስጥ ለውስጥ አባላትን መገንባት፣ ማዘጋጀት፣ አባላትን ማሰባሰብ፣ ብዙ አባላት እኛን ጆይን እንዲያደርጉ በማድረግ ሌሎች ስራዎችም ተሰርተዋል እና በእነዚህ ስራዎች ጥሩ ሰርተናል ብዬ አስባለሁ። የቀሩንም ብዙ ነገሮች አሉ በዚያው አንጻር። እሺ፣ የዩዲአይ የኖርዌይ የውጭ ጉዳይ ዳይሬክቶሬት አሳምኖታል ዴሲሶን በማመኑ የተወሰነ ስደተኞች ኢትዮጵያውያን ስደተኞች ጥያቄያቸው መልስ እንዲያገኝ ተደርጓል የሚል መልስ ነው የሰጠው። ምንድን ነበር ዋናው ነጥብ ያሳመናችሁበት የኖርዌይ የውጭ ጉዳይ ዳይሬክተር ወይም ዩዲአይን? እኔ እንግዲህ ይሄ ነው ማለት ይከብደኛል። ምናልባት እንቅስቃሴያችን እያዩ ይመስለኛል። አንደኛ የምንጽፈው ደብዳቤ የኛ አባላት የሆኑ ሰዎች የምንደግፈው ግንቦት 7ን ነው። ግንቦት 7 በኢትዮጵያ ውስጥ የወያኔ መንግስት እንደ መንግስት ከተቆጠረ በአሸባሪነት ፈርጆታል። የዚህ ድጋፍ ድርጅት አባላት ተመልሰው ኢትዮጵያ ቢሄዱ የሚገጥማቸው የግንቦት 7 አባላት ናቸው ተብለው የሚገመቱ ስለሆነ የሚገጥማቸው ችግር ነው። ያን እንግዲህ ይመስለኛል እንግዲህ ምናልባት ሌላ ሚዛን ሊኖራቸው ይችላል። ይህንን ያዩት ይመስለኛል። በጣም ጥሩ። አሁን እንደገና ወደ ኋላ ለመልስ ወርት ነው አቶ ማተቤ አንድነት ፓርቲ ነው አይደለም? አንድነት የሚባለው አገር ቤት ያለው ማለት ነው፣ በዴሲሶን የሚደገፍ ይሄ ፓርቲ ካለው መንግስት ጋር አብሮ ስለሚሰራ ነው ሌጋል የተባለው። የእሱ አቋም እንዴት ነው ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ እንግዲህ ያው አገር ቤት እስከተሄደ ድረስ ወደ ታሪክ የእርሶ የትግል ጉዞ እንደ ባጭሩ ከሀገር ቤት ጀምሮ ለመሰደድ ሲያበቃው ምክንያት በሚለው በዛ ዙሪያ ትንሽ እንደው ማብራሪያ ብትነግሩን። ሁለት ጥያቄ ነው የተጠየቀው። እንግዲህ እኔም አንድ ልጨምርና 3 ይሆን። ወደ ሀገር ቤት እና ወደ ግል ታሪክ ያለውን ጥያቄ መጨረሻ ላይ ሆና የዚህ ከዲሞክራቲክ ቼንጅ ጋር ያለውን ዘግተን እንድንሄድ ብዬ ነው። ስለዚህ ከአዲሱ ኮሚቴ ከዲሞክራሲ ለውጥ በኢትዮጵያ ድጋፍ ድርጅት ከአዲሱ ኮሚቴ ምን ስራ ይጠበቃል? የቀረ ስራ እና ወይዘሮ ገነት የጠየቀችው ስለ ህብረት፣ ከዛ ወደ ሶስተኛ ስለ አንድነት፣ ከዛ ወደ ሀገር ቤት ወደ እርሶ ታሪክ እንገባለን ማለት ነው።
እንግዲህ የገነትን ባስቀድም የወይዘሮ ገነትን ማስቀደም ይሻላል። አንድነት እኛ እዚህ ያለው ድጋፍ ድርጅት አንድነትን የሚደግፍበት ምክንያት አንድነት ፓርቲ ነው። በሀገር ውስጥ ሰላማዊ መንገድ የሚታገል ፓርቲ ነው። አሁንም እሱም ብቻ ሳይሆን አሁንም ሰማያዊ ፓርቲን ጨምረናል እና ብዙውን ህዝብ ያስተባብራል። ወያኔን ደፈር ብሎ ይጋፋል። ትንሽ ይታሰራሉ ሰዎች። በመጀመሪያ ብርቱካን ሊቀመንበር የነበረችው አሁንም ምክትል ሊቀመንበር የነበረውና አንዱዓለም አራጌ፣ ሌሎችም የምክር ቤት የላላ የምክር ቤት አባላት ከ5-6 ያላነሱ ሰዎች ታስረዋል። እና ኢንታል እየተጋፉ ናቸው እነዚህ። አሁን ቅድም እንዳልኩት ዲሞክራሲያዊ ለውጥ በኢትዮጵያ ጥሩ ሰላም እና ፍትህ የሰፈነባት ኢትዮጵያ እንድትመጣ የሚታገሉ ድርጅቶችን መደገፍ ነው። ስለዚህ ያንን እያደረጉ በመሆናቸው እነሱን ደግፈናል። አሁንም ደግሞ ሰማያዊ ፓርቲ ለ8 ዓመት ታግዶ የቆየውን ሰላማዊ ሰልፍ እንደገና በር በመክፈቱ እሱንም ባለፈው ጉባኤ ለመደገፍ ተወስኗል። ጉባኤው ወስኗል። እንግዲህ አንቺን ይሄን ካልኩ አዲሱ ኮሚቴ እርግጠኛ ነኝ ከኛ የተሻለ ይሰራል ብዬ አስባለሁ። በጣም ኃይሉ ያላቸው ልጆች ናቸው የተሰባሰቡበት። አመራሩ ልምዱ ያላቸው የመስራትም ብቃቱ ያላቸው ልጆች ናቸው የተሰባሰቡበት። ከኛ የተሻለ ስራ ይሰራሉ ብዬ አስባለሁ። ማለት እኛ የዘመቻ ስራ ነው የሰራነው። በሙሉ የሚያጣድፍ ነገር የእሳት ማጥፋት ስራ ነው የሰራነው። አቅደናል። በእርግጥ ካቀድነው ውጭ ደግሞ ብዙ ነገሮች ናቸው የተደራረቡብን እና እነሱ አሁን ተረጋግተው ጥሩ ስራ የሚሰሩበት ጊዜ ይኖራል ብዬ አስባለሁ። እኛ ያልሰራነውን ስራ እነሱ ይሰሩታል ብዬ አስባለሁ። የወይዘሮ ገነትን ጥያቄ እኔ የምጨምርበትና ያው ወደ እርስዎ ታሪክ እንገባለን ማለት ነው እና ኢንቨስተር ነበሩ አንብቤያለሁ። ኢትዮጵያ ውስጥ ምን ነበር ኢንቨስትመንቱ? ከዛስ እንዴት ወደዚህ መጡ? ይሄ ራሱ የቻለ በጣም ረጅም ታሪክ ያለው ነው፣ ግን አሳጥሬ ለመግለጽ እሞክራለሁ። እንዳላችሁት በኢትዮጵያ የታወጀው አዋጅ ቁጥር 15/1984 ጠልፎ ለችግር ከዳረጋቸው ሰዎች አንዱ ነኝ። የመጀመሪያው ኢንቨስተር ነኝ ማለት እችላለሁ። 6 ሰዎች የመጀመሪያ ወረቀት ከተሰጣቸው አንድ ቀን እንደዚህ ዝግጅት ተደርጎ ሻይ ቡና ተደርጎ አንድ ቀን ከተሰጣቸው ሰዎች እኔ ነኝ የመጀመሪያው። አዲስ አበባ ውስጥ ኢንቨስትመንት ቢሮ ገና ተቆርቁሮ እዝራ ወርቁ የሚባል ሰውዬ ስራ አስኪያጅ፣ ስሙነሽ ዴሜጥሮስ የምትባል እኔ እዚያ ያለሁ የዛሬ 8 ዓመት አካባቢ የአዲስ አበባ ኢንቨስትመንት ቢሮ ኃላፊ ሆና ተመድባ ነበር። እሷ የፕሮጀክት ኃላፊና አንድ ጸሐፊና አንድ የሆነ ተላላኪ ብቻ ነው ቢሮ የነበረው። ትልቅ ቢሮ ነው። ቦሌ አካባቢ የተሰጣቸው ቢሮ እነዛ 3 ሰዎች ብቻ ነበሩና 6 ሰዎች ነው ያለት እዛ ቀርበን ሰርቲፊኬቱን የወሰድነው። እና እኔ የወሰድኩት በእርሻ ልማት ነበር። ኢትዮጵያ ማነው ጎጃም ውስጥ ቀበሮ ሜዳ የሚባል እርሻ ልማት ነበር ለመክፈት ፕሮጀክት ሰርቼ ሄድኩት። ባይዘው በአጠቃላይ ኢንቨስትመንቱ ለሀገሪቷ ልማት በሚጠቅም መልክ የሚቀረጽ ሳይሆን በኢንቨስትመንት ዙሪያ የሚሰለፉ ሰዎች ለወያኔ እንዲያድሩ ወይንም ኢንቨስትመንት ቢሮ ከመባል ይልቅ የወያኔ የአባላት መመልመያ መሰረታዊ ድርጅት ሊባል ነው የሚሻለው። ስለዚህ አባል ሆነው ነው የተሰጡ ማለት ነው? አይደለም። ችግሩ የመጣ እዚያ ላይ ነው። እንግዲህ በመጀመሪያ ኢንቨስት ለማድረግ የሚሄድ ሰው ፕሮጀክት ሰርቶ ነው የሚሄደው። አካባቢውን መርጦ ኤሪያውን መርጦ ነው የሚሄደው። በእርሻ ስራ ካልሆነ በቀር ሌላ ኢንቨስት አድርጋለሁ የሚል በሙሉ በመጀመሪያ የሚመከረው ትግራይ ሄዶ እንዲያለማ ነው። ምክር የሚሰጠው ያ ነው። እምቢ አላደርግም ብሎ በፈለገው ቦታ የሚሄደው በመጀመሪያ በሩ ክፍቱ ነው የሚጠብቀው። እኔንም የገጠመኛ ነው። ስገባ በር ተከፍቶ ነው የጠበቀኝ። ጎጃም ውስጥ ብር ሸለቆ እርሻ ልማት አጠገብ ቀበሮ ሜዳ እርሻ ልማት የሚል ወደ 33 ሚሊዮን ብር የሚፈጅ ፕሮጀክት ሰርቼ ነው የገባሁት።
800 ሄክታር መሬት ነው ለጊዜው ያለማሁት። እቅዴ 10,000 ሄክታር ነው። ያንን ነው እንግዲህ ጀመርኩ። ስራውን እያካሄድኩ እያለሁ አንድ 4-5 ዓመት እርሻ ሲጀመር በጣም አክሳሪ ነው እውነት ለመናገር። ከተወሰነ ጊዜ በኋላ ግን ቢያንስ ከ3 እና ከ4 ዓመት በኋላ ማትረፍ ነው የምጀምረው። በዛን ጊዜ እንግዲህ ከመንግስት አካባቢ ያው በቀጥታ ይሁን በተዘዋዋሪ የአማራ ልማት ድርጅት ወይም አልማ የሚባል ድርጅት አለ። ከሱ ጋር ብትሰራስ የሚል ነው የቀረበልኝ። እንግዲህ እኔ ብዙ ዋጋ ከፍያለሁ፣ ብዙ ጥሬቴን አባክኛለሁ። ከዚህ በኋላ ደግሞ አልማ ማለት ለሌላ ድርጅት ጋር አብሮ መስራት የእኔ ፍላጎቴም አይደለም። አልማ ምን እንደሆነ አውቃለሁ። ትንሽ ግልጽ ለማድረግ ለአልማ መዋጮ አዋጣ ነው ወይስ ሼር አድርግ ነው? እርሻው ውስጥ አልማ ሼር እንዲሆን አድርግ ነው። ግን ፈርመህ የተቀበልከው አንተ ነህ። ለ60 ዓመት ለእንትን መሬቱን ከክልሉ መንግስት ጋር ተፈራርሜ ያለው ንብረቱ የኔ ነው። 5 ዓመት ሰርቼበታለሁ እና ከዚህ በኋላ 5 ዓመት በኋላ ነው ያ ጥያቄ ቀረበልኝ። ያ ጥያቄ ሲቀርብልኝ እኔ የሰጠሁት መልስ አንድና አንድ ነው። እኔ ከማንም ጋር መስራት አልፈልግም፣ ብቻዬን ነው የምሰራው። አልማ የራሱን ስራ ይስራ፣ እኔ የራሴን ስራ እሰራለሁ እንጂ አላደርግም ነው። ከዚህ በኋላ ተደጋጋሚ ጥያቄዎች ናቸው የመጡልኝ። የተደጋጋሚ ጥያቄዎችን የምመልሰው አንድ ነገር ነው። እንግዲህ ተገተርኩ። እዚያም ላይ ያው በግል በባህሪዬም ያው ነኝ። ለሚጠይቁኝ ሰዎች የምሰጣቸው መልስ በጣም የከረረ ነው። ጭራሽ ወደ ኋላ አባል መሆን አለበት ተባልኩ። እኔ ደግሞ አባል መሆን አልፈልግም። እኔ ኢትዮጵያዊ እንጂ አማራም አይደለሁም። ዛሬ የሚቆጠር ወደ አያት ወደ ቅድመ አያቴ ብሄድ ከ4-5 ብሔረሰብ መወለድ እንጂ እኔ አማራ ብዬ የብአዴን አባል አልሆንም። አንደኛ፣ ሁለተኛ እኔ የኢሰፓ አባል ነኝ። እንደገና እዚህ አልሆንም። እሱ ችግር የለውም እነ የገሌ ገብተዋል የኢሰፓ አባልነት ጉዳይ የለውም ተባልኩ። እኔ አላደረገውም ሰጠው። በተለይ በጣም የሚቀርበኝ አንድ አሁን ሞት እግዚአብሔር መቼም ነፍሱን ይማረውና ጠብቀው ባል የሚባል የሶራኔ ኩባንያ ባለቤት ነበር። እሱ በጣም ማልቀስ ከሚበራው ነው ማተብ እባክህ እነዚህ ሰዎች መጥፎ ቦታ ላይ ያደርሱሃልና ግድ የለም ዝም ብለህ ተቀበላቸው የሚሉህን ተቀበላለኝ። አላረግም። ከዛ በኋላ በቃ መሰናክሉ በየቦታው መተራመር ቁጥር እንቅፋት ነው። ውሎ የእስር ቤት ማነው ውሎ ፍርድ ቤት አዳሪ እስር ቤት ሆነ። በ2 ዓመት ውስጥ 6 ጊዜ ታሰሩ። የሚቀርቡብኝ ክስ ተቃዋሚዎችን ታደራጃለህ፣ ለሽፍቶች መሳሪያ ገዝተህ ትሰጣለህ። በአንድ ወቅት የሚገርማችሁ የእኔ ሾፌር የእርሻው ሾፌር ማንኩሳ የምትባል ከተማ ላይ ሰው ገጭ። እኔ ያለው አዲስ አበባ ነው። ሾፌሩ ሳይሆን የተከሰስኩን ሰው ገጭቷል ብዬ እስር ቤት ገባች። መጋፋ ደግሞ ማዕከላዊ ነው። ሌላ ጣቢያ እንኳን አልሄድም። ማዕከላዊ ነው እና በቃ ከዛ በኋላ እየጨመረ መጣ። እኔ ምን ውስጥ ገባሁ። ቅንጅት እንቅስቃሴ ሲጀምር ማን ነው ቀስተ ደመና የመጀመሪያው ሲመሰረት የቀስተ ደመና አባል ሆነ። ከዛ በኋላ የሰሜን ቀጠና ተጠሪ ሆኜ ትግሉን ቀጠልኩበት። በዛ ላይ እንዳለሁ ያንን ትግል እያከረርኩ መሄዴ ሲታወቅ የኔ ስንተኛ ዓመት ነበር? እርሻው 7ኛ ዓመት ላይ ነኝ። 6ኛ ዓመት ላይ ነኝ። 2 ዓመት ይቀረኛል። ለ8 ዓመት የፎይታ ጊዜ አለኝ። እስከ 8 ዓመት ምንም ያለ ገቢ ግብር ነው የምሰራው። ከክልሉ መንግስት ጋር ለ60 ዓመት ከተፈራረሙት ውል አለበጀ። ግን የቀረበልኝ የተመሰረተብኝ ክስ 15 ዓመት የሚያስቀጣ የሰነድ ማለት የግብር ማጭበርበር፣ ግብር ሳይከፍል 6 ዓመት ተኩል ሰርቷል የሚል ክስ ተመሰረተብኝ። ያ የተመሰረተብኝ ወደ ቅንጅት ከገባሁ በኋላ ነው። እንግዲህ ይቅርታ ላስቁመና ስለ ማዕከላዊ የት ነበርክ? ሸራተን ነበርኩ። ማርባ ነው የሚባሉ ማዕከላዊ ያሉ ቦታዎች ማለት ማዕከላዊ ወንጀል ምርመራ የሚባል ግን የተለያየ ዲፓርትመንት አለው አይደለም? የለውም። እሱ ውስጡ
ውስጡ ማለት ነው። ውስጡ የወንጀል አለ፣ የደረቅ ወንጀል አለ፣ የፖለቲካ አለ። ይሄ ተራ የማጭበርበር ወንጀል የሚባል ነገር አለ። ስለዚህ እኔ ሁልጊዜ የምገባው የፖለቲካ ወንጀለኛ ነው የምገባው እና መከላከለው ማለት ነው። ጨለማ በጣም ጨለማ ብቻዬን። እንዲያውም 11 ወር ከሚገርመው በጣም ማስታወሰው አንድ ቺቺኒያዊ አማርኛ ይችል፣ ኦሮሞኛ ይችል፣ ትግሬኛ ይችል፣ እንግሊዝኛ ይችል ከእሱ ጋር አብሮ አሰሩኝ። ጨለማ ግራውንድ ውስጥ እሱና እኔ የምንግባባበት በጥቅሻው በኋላ ወደ መጨረሻው ወደ እኔ እስከ 3 ወር በኋላ ነው የመጣ እና ወደ 4-5 ወር ከቆየን በኋላ መግባባት ጀመር። በጥቅሻ ነው እንደዚህ ነው የራሳችን ቋንቋ ፈጥረን ከእሱ ጋር መግባባት ጀመር እና አስታውሳለሁ መጨረሻ ስወጣ አለቀሰ እሱ። ምክንያቱም እኔ ያው የሚበላው የሚጠጣው እንደ ልብ ይመጣል፣ እሱ ጠያቂ የለው። እኔ በ11 ወሬ ወጣሁ። ከዛ ጨለማ ቤት አወጣው ሌላ ቤት አደረጉኝ። ከ15 ቀን በኋላ በ100,000 ብር ዋስ ተፈታሁ። በጠበቃ እርዳታ ነው ወይስ ወይ እነሱን ያስፈራራቸው ነገር አለ? ግን አቅም የለውም። የሚሰማው አለ ጠበቃ። እንዲያውም አንድ ብቻ አይደለም 2 ጠበቆች አሉ። ግን የሚሰማቸው የለም። ይጮኻሉ፣ ህጉን ይጠቅሳሉ፣ ግን ሰሚ የለም። ፖሊስ ያለው ነው የሚፈጸመው። ፍርድ ቤቱ ፖሊስ ያለው ነው የሚሰማ። ያው ሁልጊዜ እንቀርባለን። ከ6 ወር በኋላ የጊዜ ቀጠሮ ተጠየቀብኝ። በየጊዜው እቀርባለሁ። 14 ቀን 14 ቀን ይሰጣል። በቃ መመላለስ ነው እና ጠበቃው አቅም የለውም። ጨለማ ከሆነ ቆይ ሰዓቱን እንዴት ነው የምትቆጥሩት? ሰዓት ትቆጥራላችሁ? ቀን ምናምን? ያ ምልህ ግራውንድ ውስጥ ነው። ሰዓት አለን። ያው ሰዓቴን ክንዴ ላይ ያለውን ሰዓት አልወሰዱትም። እሷ አለ። በሌላ በኩል የሆነ ጭላንጭልም አለች። ብርሃን ሲሆን እናያለን፣ ሲጨልም እናያለን። እችን የምታክል ቀዳዳ የሆነች ቀዳዳ አለች። አንድ ክፍል ውስጥ ነው። በጣም የተጣበበች ነች። ሽንት የምትሸና በቀን 1 ጊዜ ነው ውጭ የምትሄደው። አለያ መጸዳዳት ካለብህ እዚህ እንትን አለ። ምንድን ነው እሱ ባህል ያለ በዚያ መጸዳዳት አለብህ። ካመመም ሆድ ግን እዛው ላይ ሰውዬው አጠገብ ያለው ሰውዬ እያየ እዛው መጸዳዳት ነው። ያንን 11 ወር እንደዛ ነው ያሳለፍነው። ከዛ በኋላማ እንግዲህ ያው የቅንጅት ነገር መጣ። እንዳልኳችሁ ያንን 15 ዓመትን የሚያስፈርድ ክስ ተመሰረተብኝ። ታስሬ በ100,000 ብር እስከወጣሁ በኋላ እንግዲህ አማራጮችን መፈለግ ጀመርኩኝ። መኖር እንደማልችል አወቅሁ። ከሰኔ እንቅስቃሴ ሰኔ 1 ላይ ሰዎች ተገደሉ። ያው ሁሉ እንቅስቃሴ ተደረገ። አሁን እስር ቤት ያለው መላኩ ተፈራ የሚባል ጓደኛ ነበረኝ። እሱ ቤት 4 ክላሽ ተገኘ ተባለ። ያን ክላሽ ሚስቱ ማቴሪያል ነው አምጥቶ ያስቀምጠዋለች ብላ መሰከረች ተባለ። አንድም ክላሽ ይቻላል። ከዛ በኋላ የተሰወርኩ መላኩን ወስደው አሰሩት። አሁንም ደግሞ ወደ ሞት ፈርዶበታል። አሁን በመፈንቅለ መንግስቱ ተሳትፈሃል ብለው አሁን 2009 ላይ ግንቦት 7 መፈንቅለ መንግስት ሞክሯል ተብሎ እነ ጀነራሎች እና የተወሰኑ ሲታሰር ያን ጓደኛን መላኩን አሁን ሞት ፈርደውበታል። ያኔም 18 ዓመት ፈርደውበት ነበር አስረውት። ያንን ያመለጥ። ከዛ በኋላ 3 ወር እዛው አዲስ አበባ ውስጥ ሳልወጣ ከአንዱ ወደ አንዱ እያልኩ ጊዜ ያሳለፍ። በመጨረሻ ጥቅምት 21 ቀን አሁንም 2ኛው ዓመት የተጀመረለት እኔ ሌሊቱኑ በአንድ ጓደኛዬ እርዳታ ኢትዮጵያ ሞያሌ ገባሁ። በ22 ኬንያ ሞያሌ ገባሁ። ሌሊቱን 21 ለ22 በእግር የሚሄድባታል 500 የኢትዮጵያ ብር ተከፍሎ ኬንያ ሞያሌ ገባሁ። እንግዲህ በ24 ከ2 ቀን ጉዞ በኋላ ኬንያ ገባሁ። ከኬንያ እስራኤል፣ ከእስራኤል ኤርትራ ገብቼ 3 ዓመት ቆየሁ ነው የምላችሁ። ከ3 ዓመት በኋላ ነው ወደዚህ የመጣሁ። እንግዲህ ትንሽ ወደኋላ እንሂድና ቅንጅት ጋር የነበረህ ስልጣንና እንቅስቃሴ ምን ይመስል? ቅንጅት የቀጠና ተጠሪ ነበርሁ። የሰሜን ምዕራብ ቀጠና ተጠሪ ነበርሁ የሰራሁት እና በዛ የምችለውን ሁሉ አድርጌያለሁ።
ደግሞም ጥሩ ስራም ነበረ፣ የረካሁበት ስራም ነበረ። ያው ወያኔ በእንቢተኝነቱ ይቀለብሰው እንጂ አስተዋጽኦ አድርጌያለሁ። ነፃ እንድትወጣ ሀገሬ እና በዲሞክራሲያዊ ስርዓት የሚመራ መንግስት እንዲመሰረት የምችለውን አስተዋጽኦ አድርጌያለሁ በዛ ውስጥ። ኖርዌይ ከመጡ በኋላስ አቀባበሉ እንዴት ነበር ለስደተኛ በእርሶ ጊዜ? መልስስ በምን አፋጣኝ ተገኘ? የተለየ አይደለም። ያው እንዳሁኑ እንደማየው ምናልባት ያኔ ስራ ፈቃድ ወዲያው ይሰጡ ነበር፣ አሁን ከልክለዋል መሰል እንጂ የተለየ አይደለም። ያው መጣሁ፣ እጅ ሰጠሁ፣ ያው ኢንተርቪው አደረጉ። ያው እዚህ አካባቢ እንዲቀር ያኔ ቅንጅት የነበረው አመራር ከፍተኛ አስተዋጽኦ አድርጎልኛል። ተሯሩጦ እዚህ አካባቢ እንደመደብ አድርጎኛል። ያኔ ጓደኞቼ በሙሉ ኖርዝ ነው የተመደቡ እና ከነሱ መካከል እኔ ነኝ እዚህ የቀረሁ እና ያኔ እዚህ ያለው የቅንጅት አመራር የማይረሳ ትልቅ ውለታ ውሎልኛል። ያው የአስተዋጽኦዬ ውጤት ነው ብዬ አስባለሁ። ምንም ነገር ባላደርግ ኑሮ እነዚህ ወንድሞቼ ሊያግዙኝ አይችሉም። አግዘውኛል። በጣም ነው የማመሰግናቸው። በህሊና ያሉ አሁንም ማን ፊት ሆኖ ያኔ ያግዘኝ እንደነበር ነው። ጠበቃ ሁሉ ይዘው ኢንተርቪው ከማድረግ በፊት አማክረው ሰዎችን ኢንተርቪው ሳደርግ አንዳንድ ነገሮችን አስተካክለውልኝ ነው እንትን ያሉ። ብዙም አልተቸገርኩም። ወረቀቱን ቢሆን ቶሎ ነው ይመጣልኝ። አሁን ላይ ሆነ ስታስበው ቅንጅት ላይ የሰራውን ስራ እንዴት ትሰራው ነበር? አሁን እንደገና ብትጀምረው ወይ ይሄን ዲቪው ነው? ምንም የለም። እውነት ለመናገር በአጭር ጊዜ ነው የተነሳ። ሊሰራ የሚገባው ስራ ተሰርቷል። አሁን ሌሎች ዳር ሆነው የሚተቹ ሰዎችን ሳያቸው መተቸት ቀላል ነው፣ መስራት ግን በጣም ከባድ ነው እና በ6 ወር ጊዜ ውስጥ ቅንጅት የመጀመሪያ ውይይት የጀመረው ጥቅምት 23 ነው። ምርጫው የተካሄደው ግንቦት ነው። እንግዲህ ወደ 7-8-9 ወር አካባቢ ነው ስራው የተሰራ እና በዛ ውስጥ ተገቢ የሆነ እንቅስቃሴ ከሚገባው በላይ እንዲያውም ከሚገባው በላይ ተሰርቷል ብዬ ነው የማስበው። እኔም በአቅሜ ኢንታል የተጋነነ ባይሆንም ማድረግ የሚገባኝን ነገር አድርጌያለሁ ብዬ አስባለሁ።